ማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሾመዋል። አቶ አብዱላኪም ሙሉ የጅማ ዞን አስተዳዳሪ ነበሩ። የኦሮሞ ነጻነት ግንባር ኦነግ ለሁለት ከተሰነጠቀ በኋላ አንደኛውን ክንፍ የሚመሩት አቶ አራርሶ ቢqila የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው ተሾመዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ጌታቸው ባልቻ ከስልጣናቸው ተነስተው በአቶ ኃይሉ አዱኛ ተተክተዋል። አቶ ኃይሉ የኦሮሚያ ብልጽግና ጽህፈት ቤት ምክትል የህዝብ ግንኙነት ኃላፊ ነበሩ። በዛሬው ሹመት አቶ አበራ ወርቁ የግብርና ቢሮ ኃላፊ፣ ወይዘሮ አዱኜ አህመድ የፍትህ ቢሮ ኃላፊ፣ አቶ ሻፊ ሁሴን የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው ተሾመዋል። አቶ ሻፊ የቡኖ በደሌ ዞን አስተዳዳሪ የነበሩ ናቸው። የጨፌውን ውሎ በተመለከተ ዝርዝር ዘገባ ከዜናው ቀጥሎ ይቀርባል። በሶማሊያ መዲና ሞቃዲሾ ዛሬ ቅዳሜ በአጥፍቶ ጠፊ ሳይደርስ አልቀረም በተባለ የቦምብ ጥቃት 8 ሰዎች መገደላቸውን ባለሥልጣናት አስታወቁም። በጥቃቱ ከተገደሉት በተጨማሪ በሌሎች 9 ሰዎች ላይ ጉዳት ደርሷል። አጥፍቶ ጠፊው በሞቃዲሾ ከተማ አንድ አውራ ጎዳና ላይ ያፈነዳው ቦምብ ብርቱ ጉዳት ማድረሱን በሞቃዲሾ ከተማ ሐማር ጃጃብ አካባቢ ፖሊስ ኮሚሽነር ማሙዬ ሙዴይ ለሮይተርስ የዜና ወኪል ነግረዋል። ፍንዳታው በተከሰተበት ስፍራ 7 ተሽከርካሪዎች በጥቃቱ ወድመውና አካባቢው በደም ተሸፍኖ ማየቱን የዜና ወኪሉ የአይን ምስክር ጠቅሶ ዘግቧል። ለጥቃቱ ዓለም አቀፍ እውቅና የተሰጠውን ማዕከላዊ መንግስት ለማስወገድ መሰል ጥቃቶችን ሲያደርስ የቆየው እስላማዊው ጽንፈኛ ቡድን አሸባብ መፈጸሙን አስታውቋል። ዘግይቶ የደረሰን ዜና እንዳመለከተው ደግሞ የሽብር ቡድኑ ጥቃቱን ያደረሰው የአገሪቱ ፕሬዚዳንትና ጠቅላይ ሚኒስትሩ ከአውሮፕላን ማረፊያ ወደ ብሔራዊ ቤተ መንግስት የሚመላለሱበትና በቤተ መንግስቱ ፊት ለፊት በሚገኝ አንድ የፍተሻ ጣቢያ አጠገብ ማፈንዳቱን አሶሺየትድ ፕሬስ ዘግቧል። ይህ ዶይቼ ቬለ ነው። በምስራቃዊ ሱዳን መንግስትን የሚቃወሙ ከውጭ የሚገባና ወደ መዲናዋ ካርቱም የሚወስድ የድፍድፍ ነዳጅ ማስተላለፊያ መስመር መዝጋታቸው ተገለጸ። በምስራቃዊ ሱዳን የሚገኙት የቤጃ ጎሳ አባላት የነዳጅ ማስተላለፊያ መስመሩን ለመዝጋታቸው በምክንያትነት ያቀረቡት በክልሉ ደካማ የፖለቲካ ሁኔታና የኢኮኖሚና የፖለቲካ ሁኔታ በመኖሩ ነው ብለዋል። ተቃዋሚዎቹ ከደቡብ ሱዳን በሌላ የነዳጅ ማስተላለፊያ መስመር ወደ ውጭ የሚላክ የድፍድፍ ነዳጅ ወደ መርከቦች እንዳይጫን በማገዳቸው ድፍድፍ ነዳጁ ረክቶ ለብልሽት ሊዳረግ እንደሚችል ተሰግቷል። የሱዳን የነዳጅ ሚኒስቴር በበኩሉ ተቃዋሚዎቹ የነዳጅ መስመሩን ቢዘጉም ሱዳን ለ10 ቀናት የሚበቃት በቂ የነዳጅ ክምችት እንዳላት ገልጸዋል። ለሀገር ውስጥ የነዳጅ ፍጆታ አገልግሎት ነዳጅ የሚያጣራው የካርቱም የነዳጅ ማጣሪያ ጣቢያ የነዳጅ መስመሩ ከተዘጋ በኋላም ስራውን እንደቀጠለ መረዳቱን ሮይተርስ የዜና ወኪል ዘግቧል። የአገሪቱ የነዳጅ ሚኒስቴር በሀገሪቱ ላይ የፋይናንስ ቀውስ ከማስከተሉ በፊት ተቃዋሚዎቹ እርምጃቸውን እንዲገቱ ጥሪ አቅርበዋል። ከሱዳን ሳንወጣ በሱዳን መፈንቅለ መንግስት ተሞክሮ ከከሸፈ በኋላ በአፍሪካ ቀንድ የዩናይትድ ስቴትስ መልእክተኛ ጄፈሪ ፌልትማን በቀጣዩ ሳምንት ወደ ካርቱም ሊጓዙ ነው። የፌልትማን ጉዞ ዩናይትድ ስቴትስ ለካርቱም መንግስት ያላትን ድጋፍ የምታሳይበት እንደሆነም ተገልጿል። የጆ ባይደን አስተዳደር በሲቪል ከሚመራ የሱዳን መንግስት ጎን እንደሚቆምና ከሱዳን ሕዝብ ፍላጎት በተጻራሪ የሚቃጣ ማንኛውንም ድርጊት እንደሚቃወም የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ለጠቅላይ ሚኒስትር አብደላ ሐምዶክ በስልክ መንገራቸውን ጽሕፈት ቤታቸው ባወጣው መግለጫ አስታውቋል። የሱዳን ባለሥልጣናት የቀድሞው ፕሬዚዳንት ኦማር አልበሽር ታማኞች ያሴሩትን መፈንቅለ መንግስት ሙሉ በሙሉ በቁጥጥር ስር አውለናል ብለዋል። ዩናይትድ ስቴትስ ሙከራውን በማውገዝ ከጸጥታ ጥበቃው ምክር ቤት ጋር በመሆን ለሽግግር መንግስቱ ድጋፍ እንደምትሰጥ ገልጻለች። የሱዳን ሉዓላዊ ምክር ቤት በመባል የሚታወቀው የሱዳን የሽግግር አስተዳደር በለውጥ ሂደት ከምዕራባውያን የዕዳ ጫና እፎይታ ሲቸረው ከእስራኤል ጋር ወደ መደበኛ ግንኙነት ተመልሷል። የሽግግር መንግስቱ በጎርጎርሳውያኑ 2024 ምርጫ ያደርጋል ተብሎ ይጠበቃል። ለዓመታት ከታሰሩበት የቻይና እስር ቤት ተለቀው ወደ ሀገራቸው የተመለሱት 2 ካናዳውያን በጠቅላይ ሚኒስትር ጀስቲን ትሩዶ አቀባበል ተደረገላቸው። ቻይና እስረኞቹን የለቀቀችው ዩናይትድ ስቴትስን ጨምሮ ከካናዳ ጋር ባደረጉት የሶስትዮሽ ስምምነት ነው። ዛሬ ቅዳሜ ሊነጋጋ በምዕራባዊ ካናዳ ካጋሪ የደረሱት ሚካኤል ኮርቪች እና ሚካኤል ፖቨር በጠቅላይ ሚኒስትሩ የሞቀ አቀባበል እንደጠበቃቸው ነው የፈረንሳይ ዜና ምንጭ የዘገበው። በስምምነቱ መሰረት ቻይና በለቀቀቻቸው ካናዳውያን እስረኞች ምላሽ
የቀድሞ የህዋዌ ዋና ስራ አስፈጻሚ ሜንግ ዋንዙን ከእስር ቤት ተለቃ ዛሬ ወደ ሀገሯ ቻይና ተመልሳለች። የቻይና ግዙፉ የቴሌኮሙኒኬሽን ኩባንያ ህዋዌ መስራች ሬን ዜንጊንግ ሴት ልጅ የሆኑት የ49 ዓመቷ ሜንግ ለ3 ዓመታት በቁም እስር ከቆዩበት ተለቀው ነው ወደ ሀገራቸው የተመለሱት። ሄንግ በዩናይትድ ስቴትስ ባለሥልጣናት ትዕዛዝ ቫንኮቨር አውሮፕላን ማረፊያ በጎርጎርሳውያኑ 2018 ነበር በቁጥጥር ስር የዋሉት። ሁለቱ ካናዳውያንም ሜንግ በቁጥጥር ስር በዋሉበት ማግስት ነበር በስለላ ተጠርጥረው ቻይና ውስጥ በቁጥጥር ስር የዋሉት። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። አቶ ሽመልስ አብዲሳ አዲስ የተመሰረተው የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው ተሾሙ። ባለፈው ሰኔ 14 ቀን 2013 ዓ.ም በተካሄደው ምርጫ አብላጫ መቀመጫ ያሸነፈው የኦሮሚያ ብልጽግና ፓርቲ አዲሱ መንግስት ዛሬ መስርቷል። በሶማሊያ መዲና ሞቃዲሾ ዛሬ ቅዳሜ በአጥፍቶ ጠፊ ሳይደርስ አልቀረም በተባለ የቦምብ ጥቃት 8 ሰዎች መገደላቸውን ባለሥልጣናት አስታወቁም። በጥቃቱ ከተገደሉት በተጨማሪ በሌሎች 9 ሰዎች ላይ ጉዳት ደርሷል። በምስራቃዊ ሱዳን መንግስትን የሚቃወሙ ሰዎች ከውጭ የሚገባና ወደ መዲናዋ ካርቱም የሚወስድ የድፍድፍ ነዳጅ ማስተላለፊያ መስመር መዝጋታቸው ተገለጸ። በምስራቃዊ ሱዳን የሚገኙት የቤጃ ጎሳ አባላት የነዳጅ ማስተላለፊያ መስመሩን ለመዝጋታቸው በምክንያትነት ያቀረቡት በክልሉ ደካማ የፖለቲካና ኢኮኖሚ ሁኔታ በመኖሩ ነው ብለዋል። ለዓመታት ከታሰሩበት የቻይና እስር ቤት ተለቀው ወደ ሀገራቸው የተመለሱት 2 ካናዳውያን በጠቅላይ ሚኒስትር ጄስቲን ትሩዶ አቀባበል ተደረገላቸው። ቻይና እስረኞቹን የለቀቀችው ዩናይትድ ስቴትስን ጨምሮ ከካናዳ ጋር ባደረጉት የሶስትዮሽ ስምምነት ነው። ዜናው በዚሁ አበቃ። ጤና ይስጥልኝ። ከዓለም ዜናው እንዳደመጣችሁት የኦሮሚያ ክልል ሰኔ 14 ቀን 2013 ዓ.ም ከተካሄደው ምርጫ ወዲህ አዲስ መንግስት በመመስረት ከተቀሩት የኢትዮጵያ ክልሎች ቀዳሚ ሆኗል። የክልሉ መንግስት ዛሬ ተመስርቷል። መንግስት ሲመሰረት አቶ ሽመልስ አብዲሳ አዲስ የተመሰረተው የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው ተሾመዋል። ባለፈው ሰኔ 14 2013 ዓ.ም በተካሄደው ምርጫ የኦሮሚያ ብልጽግና አብላጫ መቀመጫ አሸንፏል። በአዳማ ከተማ በሚገኘው የጨፌ ኦሮሚያ የመሰብሰቢያ አዳራሽ በተካሄደው መርሃ ግብር የስራ ዘመኑ በኮሮና ወረርሽኝ ምክንያት ተራዝሞ ስልጣን ላይ የቆየው ምክር ቤት በይፋ ተሰናብቷል። ስዩም ጌቱ ተጨማሪ ዘገባ አለው። የስራ ዘመናቸውን ያጠናቀቁ ነባር የጨፌ ኦሮሚያ አባላትን በመሸኘት ዛሬ የተጀመረው የጨፌው 6ኛ የስራ ዘመን የመጀመሪያ ጉባኤውን የምክር ቤቱ አስመራጭ ኮሚቴን በመምረጥ ነው የቀጠለው። ባለፈው ሰኔ በተካሄደው 6ኛ ብሔራዊ ምርጫ በክልሉ በአሸናፊነት የደመደመው የብልጽግና ፓርቲ ለቀጣይ 5 ዓመታት ክልሉን የሚያስተዳድር መንግስት በመሰረተበት በዛሬው ጉባኤ ጨፌን በአፈጉባኤነትና ምክትል አፈጉባኤነት እንዲመሩ ወይዘሮ ሳዳ አብዱራህማንና አቶ ኤልያስ ኡመታ በጨፌው የመንግስት ተጠሪ በሆኑት አቶ ፍቃዱ ተሰማ በቅደም ተከተል ሹመታቸው እንዲጸድቅ ቀረቡ። ከጨፌ አባላቱ 2 ግለሰቦች በነበሩበት የምስራቅ ሐረርጌና ምዕራብ ወለጋ ዞኖች ኃላፊነታቸውን በአግባቡ የተወጡ በሚል ድጋፍ የሰጣቸው እንዳሉ በሹመቱ ሂደት ላይ የምክር ቤቱ አባልና የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ተቃውሞ ጥያቄ አንስተዋል። ነሞኒ ዋጅራ ጨፌ ከነት አፈያይ ከተአኒ ፍዲያተንኩን ጋሁም ሳማል ፈካቱ ከጀ በዚህ ጨፌ ለአፈጉባኤነት የቀረቡ 2 ግለሰቦች ብቃታቸው ላይ ጥያቄ የለኝም። የመጀመሪያው እነዚህ ግለሰቦች በፓርቲው ነው የቀረቡት ተብሏል። እኔ ከፓርቲው አመራር ኮሚቴ አንዱ ነኝ። በሂደቱ ከዞን መጥተው የተሳተፉ እንዳሉ አውቃለሁ። አሳታፊነቱ መልካም ነው። ግን ምልመላውን የሰራው ኮሚቴ የትኛው ነው የሚለው ለኔ ጥያቄ ነው። እኛ እንዴት ነው ሳናውቅ የቀረነው? ፓርቲያችን እንዴት ነው ወደ ኋላ ያስቀረን? ከሩቅ መጥተው በሂደቱ የተሳተፉ እያሉ እኛ የፓርቲው አመራር ኮሚቴ ሆነን ለምን ተገለልን የሚለው ጥያቄ ሆኖብኛል። ሁለተኛው ጥያቄ በክልላችን ያሳካናቸውና የምንጋራቸው በርካታ ድሎች አሉ። ግን ያልተሳኩ ለህዝባችን ችግር ሆኖ የቀጠሉም ብዙ ናቸው። የዚህ ችግር ምንጭ ጨፌው የስራ አስፈጻሚ አባላትን የሚያይበት መንገድ ነው ብዬ አስባለሁ። ስለዚህ በዚህ ጨፌ አፈጉባኤ መሆን ያለበት በልምድ በብቃትም የሚመጥኑ መሆን ይኖርባቸዋል። 2 እጩዎች በነበሩበት ትልቅ ስራ እንደሰሩ አውቃለሁ። ግን ደግሞ በክልል ደረጃ ሴክተር መርቶ የማያውቁ ናቸው። በኢትዮጵያም እንደሚንቀሳቀሱ ስለሚጠበቅ በዚህ ላይ ብቁ ናቸው ብዬ አላምንም ነው። ወረከነት ገውምሰ ቀበንጀ ዴዋኒ ነመነፍ ከኑመካሱ ፌቹ ዳልፋዳ እጩዎቹን ያቀረቡት የብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊና በጨፌው የመንግስት ተጠሪ አቶ ፍቃዱ ተሰማ በሰጡት ምላሽ ጥያቄው አሰራርን ካለማወቅ የተነሳ ነው በሚል መልሰውታል።
ከበጀሞ ቦታየን ካንካሳንጅራ ኩኒ ወልተጂ ጨፌቲ ክቡር አቶ ታዬ ደንዳ ያነሱ ጥያቄ አለ። ይህ የጨፌ መድረክ ነው። የፓርቲያችን አሰራር ግልጽ ነው፣ ይታወቃል። የካቢኔ አባላትም ይሁኑ በአፈጉባኤ ደረጃ የሚሰየሙ የብልጽግና ፓርቲ ስራ አስፈጻሚ ነው የሚያየው። የፓርቲው አመራር ኮሚቴ በዚህ ደረጃ ያለን የሚያይ እንዳልሆነ እሳቸውም ያውቃሉ። ሌላው ሰዎች በእጩነት ሲቀርቡ የፖለቲካ አመለካከታቸው አዲስ ትውልድ ወደ አመራር የማምጣትና በነበሩበት ኃላፊነት የነበራቸው ብቃት ስለሆነ የሚታየው የተከበረው ጨፌ የእጩዎቹን ሹመት እንዲያጸድቅልን በአክብሮት እጠይቃለሁ። ምርከኔሱ ከበጃንጋ ፈዳ ጨፌው የሁለቱ አፈጉባኤዎች ሹመትን በአንድ ድምጽ ተቃውሞና በአንድ ድምጽ ታቅቦ በአብላጫው 453 ድምጽ አጽድቀውታል። አዲሷ የጨፌ ኦሮሚያ አፈጉባኤ ወይዘሮ ሰዓዳ አብዱልሰላም ንግግር አድርገው የክልሉ ፕሬዝዳንት እጩ በጨፌው የመንግስት ተጠሪ ቀርበው ሹመታቸው እንዲጸድቅ ጠየቁ። አቶ ታዬ ደንዳ ግን በዚህም ላይ ጥያቄያቸውን አነሱ። የተከበሩ አፈጉባኤ አካሄድ ላይ ጥያቄ አለን። ፕሬዝዳንት በጨፌው አባላት የሚመረጡ ይመስለኛል። ህግ ይህንን ካላለ ይቅርታ ይደረግልኝ አላውቀውም። ለጥያቄው አጠር ያለ ምላሽ የሰጡት አቶ ፍቃዱ ተሰማ ህግ ያንን አይልም ብሎ ነው። በዚሁ መሰረት አቶ ሽመልስ አብዲሳ በጨፌ ፊት ቀርበው ቃለ መሐላ ፈጽመዋል። የቀጣይ መንግስታቸው አቅጣጫን ባመላከቱበት ንግግራቸውም ጸጥታ፣ ግብርናና በርካታ ነጥቦችን አንስተዋል። እንጂፋኖ ገመ ሲያሰቲን አርገን በፖለቲካ መስክ የተገኘውን ድል በመቀጠል በኦሮሞነታችን ኮርተን የማንነታችን ምልክት የሆነው ባህልና ቋንቋችን ያበለጸግን ህብረ ብሔራዊት ጠንካራ ኢትዮጵያ ለመገንባት ጠንክረን በቆራጥነት እንሰራለን። ኩተልኖ ኡላናን ኒወጀን አቶ ሽመልስ ቀጥለውም ከ30 በላይ የካቢኔያቸው አባላትን ሹመት አቅርበው አድቆላቸዋል። በዚህም መሰረት አቶ አወሉ አብዲ በምክትል ርዕሰ መስተዳደርነት፣ አቶ ፍቃዱ ተሰማ በጨፌ የመንግስት ተጠሪ ሆነው ተመርጠዋል። የክልሉ ሰራተኛና ማህበራዊ ቢሮ ኃላፊ ሆነው የተሾሙት የኦሮሞ ነጻነት ግንባር ኦኔግ አመራር አቶ አራሶ biqila ከተቃዋሚዎች ጎራ በካቢኔ አባላቱ ስም ዝርዝር ውስጥ ተካተው ሹመታቸው ከጸደቀላቸው ናቸው። ምክር ቤቱም የቀረቡትን የእጩ ካቢኔዎች ሹመት በ12 ተቃውሞና በ13 ድምጽ ታቅበው በአብላጫ ድምጽ አጽድቆታል። አዲሱ የካቢኔ አባላቱም በክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባስመል ቃለ መሐላ ፈጽመው የክልሉ መንግስት ምስረታ ተከናውኗል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። እንዳደመጣችሁት የኦሮሚያ ክልላዊ መንግስት ከምርጫው በኋላ ተመስርቷል። ዛሬ ሲመሰረት የኦሮሚያ ክልል ምክር ቤት በዛሬው ውሎ የአቶ ሽመልስ አብዲሳ ካቢኔ አባል የሆኑ ባለስልጣናትን ሹመት አጽድቋል። ከተሿሚዎቹ መካከል 10 ሴቶች ናቸው። እንደዚሁም ደግሞ የመለስ ዜናዊ አመራር አካዳሚ ፕሬዝዳንት የነበሩት አቶ አወሉ አብዲ የክልሉ ምክትል ፕሬዝዳንት ሆነዋል። አቶ አወሉ ከዚህ ቀደም የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ጭምር ሆነው ሰርተዋል። አቶ ፍቃዱ ተሰማ ደግሞ በክልሉ የብልጽግና ጽህፈት ቤት ኃላፊነታቸው የቀጠሉ ሲሆን በጨፌ ኦሮሚያ የመንግስት ተጠሪ ሆነው ያገለግላሉ። 5 ባለስልጣናት በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የተለያዩ ቢሮዎችን በኃላፊነት እንዲመሩ ተሾመዋል። በዚህም ዶክተር ግርማ አመንቴ በምክትል ፕሬዝዳንት ማዕረግ የመንግስት ሀብት አስተዳደር አስተባባሪ፣ ወይዘሮ መስከረም ደበበ በምክትል ፕሬዝዳንት ማዕረግ የገቢዎች ባለስልጣን ኃላፊ፣ አቶ አዲሱ አረጋ በምክትል ፕሬዝዳንት ማዕረግ የከተሞች ማስተባበሪያ ክላስተር ኃላፊ፣ አቶ አብዱረህማን አብደላ በምክትል ፕሬዝዳንት ማዕረግ የገጠር ማስተባበሪያ ክላስተር ኃላፊ፣ አቶ አብዱልሐኪም ሙሉ በምክትል ፕሬዝዳንት ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ሆነው ተሾመዋል። ከሹመቶቹ ውስጥ ለየት ያለው የኦሮሞ ነጻነት ግንባር ለሁለት ከተሰነጠቀ በኋላ አንደኛውን ክንፍ የሚመሩት አቶ አራርሶ biqila በሹመቱ መካተታቸው ነው። አቶ አራርሶ የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው ተሾመዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ጌታቸው ባልቻ ከስልጣናቸው ተነስተዋል። በምትኩ አቶ ኃይሉ አዱኛ ተሾመዋል። አቶ ኃይሉ የኦሮሚያ ብልጽግና ጽህፈት ቤት ምክትል የህዝብ ግንኙነት ኃላፊ ነበሩ። በርከት ያሉ ሹመቶች ናቸው እንግዲህ ከኦሮሚያ ክልላዊ መንግስት የተሰማው በዛሬው ዕለት። ወደ መደበኛ መሰናዶቻችን እንሻገራለን። ቀጥሎ የሚቀርበው የአድማጮች ማህደር ነው። ልደት አበበ የአድማጮች ማህደር። ጤና ይስጥልን የተከበራችሁ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ ይህ 2014 ዓ.ም ከገባ 3ኛው ዝግጅታችን ነው። የአዲስ ዓመት መልእክቶቻችሁ አሁንም እንደቀጠሉ ነው። የዘውትር አድማጫችሁ አበበ ጌታቸው አባተ ነኝ ከሳውዲ ያሉን አስተያየት ሰጪ እንኳን ለ2014 ዓ.ም አዲስ ዓመት በሰላም አደረሳችሁ ካሉን በኋላ የምጽፍላችሁ በህወሓት የተያዙ አካባቢዎች የሚገኙ ቤተሰቦችን የአዲስ ዓመት የእንኳን አደረሳችሁ
መልእክት እንድታደርሱልኝ ነው ይላሉ። አባቴ የዘውትር አድማጫችሁ ስለሆነ እንደሚሰማኝ እርግጠኛ ነኝ። አቶ ጌታቸው አባተ፣ እናቴ ወይዘሮ እርጎዬ በለጠ፣ ወንድሜ ታደሰ ጌታቸው፣ እህቴ ወርቅነሽ ጌታቸው እስከነ ቤተሰቦቻቸው፣ ለውድ ባለቤቴ አስርበብ አስረስ፣ ለልጆቼ አልማዝ አበበ፣ ለብሩክ አበበና ዘቢባ ታደሰ፣ ለመላው ቤተሰብና ጎረቤቶቼ እናንተን በሕይወት አኑሮ ድምጻችሁን ለመስማት ያብቃን። የዘንድሮ በዓል ምግብ ሳልሰራ በጾም የዋልኩበት ቀን ነው። ቢሆንም ግን በሕይወት ካለን እንገናኛለን። ሰላም ለሀገራችን ይላሉ አበበ ጌታቸው ከሳውዲ። ይኸው መልእክቶን አየር ላይ ያውለናል። ሃምሳ አለቃ ኢብራሂም ከሶማሊያ ደግሞ ኢደብሊዎች የዘውትር አድማጫችሁ ነኝ፣ ግን በቴሌግራም ገጻችሁ ላይ ሁል ጊዜ ጽፋለሁኝ አታቀርቡም። ዛሬ ደግሞ እድሌ ልሞክር ብዬ ነው ሲሉ በፌስቡክ ሜሴንጀር ላይ ተከታዩን ጽፈውልናል። አሜሪካ ኢትዮጵያ ላይ ማዕቀብ ለመጣል ጆ ባይደን ፊርማቸውን አኑረዋል። ነገር ግን እነሱ በሀብታቸው ብቻ ማሰብ የለባቸውም። በእውቀታቸው ቢያስቡም አይከፋም ነበረ። እንደዚህ ለማለት የቻልኩት አሁን ኢትዮጵያ የትኛውን የዓለም አቀፍ ሕግ ጥሳ ነው ማዕቀብ የሚጣልባት? ማንም ሀገር የራሱን ሀገር ከማንኛውም አደጋ የመከላከልና መጠበቅ ግዴታው ነው። ኢትዮጵያም ያደረገችው ሕግ የማስከበር ስራ ነው እንጂ ማዕቀብ የሚጣልባት አልሰራችም። ትክክለኛ ሀቅና እውነት ቢያውቁ አሸባሪው ቲፒኤልኤፍ የመሰረተ ልማት ትምህርት ቤቶችና ጤና ጣቢያዎችን ሲያወድም ለጦርነት ያልደረሱ ህጻናቶችን ወደ ጦርነት እያስገባ ከዘራፊው ቡድን ጋር የኢትዮጵያ ስም መጠራት ራሱ በጣም ከስህተት በላይ ስህተት ነው ይላል የሃምሳ አለቃ ኢብራሂም አስተያየት። የተከበሩ የዝግጅታችን ተሳታፊ በቴሌግራም አስተያየት ሲጽፉልን ዲደብሊው አምሃሪክ ቦት ላይ መሆኑን ያረጋግጡ። ካልበለዚያ እንዳሁኑ በፌስቡክ ሜሴንጀር ላይ ቢጽፉልን ይደርሰናል። ለተሳትፎ እናመሰግናለን። ምንም የለም በሉ ከደስታ በቀር ሁሉም ነገር አዲስ፣ ሁሉም ነገር ፍቅር፣ ሁሉም ነገር መልካም ከእንግዲህ የለም ችግር። ቀጣዩ መልእክት ደግሞ የደረሰን ከኤልያስ አጋሮ ነው። ዲደብሊዎች ወዳችኋለሁ፣ ጋደም ብዬ እያዳመጥኩ ነው ብለውናል። ሌሎች አድማጮቻችንም እንደ ኤልያስ ዘና ብላችሁ ዝግጅታችንን እየተከታተላችሁ እንደሆነ ተስፋለን። የዘውትር አድማጫችሁ አብዱ ሽፈራው ነኝ ከደቡብ ወሎ ወረባቦ ኢጀርሳ። ዛሬ የምታደርሱልኝ መልእክት ደግሞ ትንሽ ስነ ጽሁፍ ናት ይላሉ። ርዕሱ እማዬ እናቴ ይላል። እማ ቀሪ ሀብቴ፣ ደስታዬ፣ ውበቴ፣ እማ ያላንቺማ ባዶ ናት ህይወቴ። ሳቅሽ ብርሃኔ፣ ጨለማን አድማቂ፣ ደስታ ያወርሰኛል አንቺ ስትስቂ። እማ ክፉ አይንካሽ፣ እምባሽን አለየው፣ እኔን ያንገብገበኝ ላንቺ የተባለው። የኔ ምስጢረኛ፣ የልቤ ጓደኛ፣ እኔ ሰው እንድሆን ብዙ አስበሻል፣ ላንቺ ነፍሴን ብሰጥ አውቃለሁ ያንስሻል። እማ አልከፋም አንቺ ያለሽልኝ፣ እማ ቀሪ ሀብቴ ዘላለም ኑሪልኝ፣ እማ ቀሪ ሀብቴ ዘላለም ኑሪልኝ ይላል የአብዱ ሽፈራው መልእክት ለእናታቸው። I am Junesh,
ኢብራሂም በኢትዮጵያ ላይ ጣልቃ የሚገቡ ሀገሮች ከወዲሁ እጃቸውን ያንሱ። እኛ ሁልጊዜ የነሱ ብድርተኛ መሆን አንፈልግም። በቃን ሰርተን መለወጥ ብቻ ነው ይላሉ። ታሪኩ አዳ ደግሞ ከቤንሻንጉል ጉሙዝ መተከል ኢትዮጵያ አሁን ገና የእድገት በሮች ተከፈተላት። አብይ ጠቅላይ ሚኒስትራችን፣ ኢትዮጵያ ሀገራችን። የኢትዮጵያ ልጆች ዓለም ፊቷን ባዞረችበት በዚህ ወቅት ለስራ ለልማት መነሳት አለብን። ፈጣሪም ያግዘናል፣ እኛም መበርታት አለብን ያሉት ታሪኩ አዳ ኢትዮጵያ በአሁኑ ወቅት የሚያዋጣት ዝግ የሆነ ፖሊሲ ነው ብለዋል። ሰላም ዶቼ ቬለዎች እንዴት ናችሁ? ሰሞኑን የተፈጠረው ትንሽ አወዛጋቢ ነው ማለት ለመወሰንም እያስቸገረ ነው። እኔ ዩናይትድ ስቴትስ ኦፍ አሜሪካ በኩል ደግሞ ያለው ማዕቀቡን ነው ዝሮ እንደ አማራጭ ወሰደችው። ከዚህ ይልቅስ የተሻለ ይሆናል ብዬ የማስበው ሁለቱን አካላት እንደው በተቻለ መጠን የማገናኘት የማደራደር ለምሳሌ አሁን ቴክኖሎጂ የፈጠራቸው አማራጮች አሉ። እነሱን በመጠቀም ይልቅ ቀናነቱ ካለ ስለ እውነት ስለ ሰላም ከተፈለገ የማደራደር ስራ ብትሰራ ጥሩ ነው። በነገራችን ላይ አንደኛውን ካላጠፋው መቼ ይገኛለው፣ በሌላኛው ወገን ደግሞ የለም እኛ አንድ ጥይት እስከምትቀረን ድረስ እንዋጋለን ሲሉ ነው የምንሰማቸው። ማለት በዛኛውም በኩል ያሉት ማለት ነው። እኛ አሁን የአንዲት ሀገር ልጆች ናቸው እነዚህ ኃይላት። ስለዚህ ለህዝባቸው ቅድሚያ መስጠት መቻል አለባቸው። ሰላም ያመጣል፣ ሰላም ያስገኛል፣ ለሰላም አማራጭ ነው ያሉትን ሁሉ መውሰድ መቻል አለባቸው። በቃ ድርድር ነው። ተጨማሪ ዋጋ ከመክፈል ይልቅስ ተጨማሪ ስደተኛ፣ ተጨማሪ ተፈናቃይ፣ ተጨማሪ የአካል ጉዳት፣ ተጨማሪ የህይወት መስዋዕትነት ከመድረሱ በፊት ምን አለበት ተፋላሚ ኃይላት ቁጭ ብለው ማሰብ ቢችሉ፣ እንደ ሰው ማሰብ ቢችሉ እንደኔ አገር በቀል የሆኑ መፍትሄዎችን አሁንም መጠቀም አይነተኛ አማራጭ ለድርድር የማይቀርብ ትክክለኛ መስመር ይመስለኛልና ከግጭቱ በፊት ተሞክረዋል የምናጋቸው ብዙ ነገሮች አሉ አሁን የማልጠቅሳቸው። ግን ከግጭቱ በኋላስ እነዚህ ነገሮች በሁለቱም ወገናት አሁን እዛም አካባቢ ያሉ የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ እዛ ትግራይ አካባቢ። እነሱም ይሄን ስራ ስለ እውነት ብለው ማለት ነው ማለት የራሳቸውን ድርሻ መወጣት መቻል አለባቸው። እዚህም ያሉት እንደዛው በውጭ ሀገር የሚኖሩ ዲያስፖራዎችም ጭምር ይህንን ነገር በደንብ አድርገው ልክ በአባይ ጉዳይ ላይ እንደሚሰሩት ሁሉ በዚህም ላይ ግን የበለጠ ቢሰራበት ደግሞ በእርግጠኝነት ይችን ሀገር በአጭሩ ከገባችበት የግጭት አሮንቃ የግጭት ችግር ህዝቦቹም ከገቡባት ማጥ በቀላሉ ማውጣት ይቻላል እላለሁኝ። አመሰግናለሁኝ። ያው በዛውት እንግዲህ ሀሳብ ስለሚወልድ ነው። መልካም። እናንተ ግን በርቱ፣ ጥሩ ነው ያወያያችሁ ያላችሁት። ቀጣዩ መልእክት ደግሞ የደረሰን ከጥቁር አሚን ነው ከደሴ። ሰላም ውድ አዘጋጆች እንደምን አላችሁ? ሰሞኑን የትህነግ ወራሪ በደቡብ ወሎ 2 ወረዳዎች ውስጥ ማለትም በተወለደሬ ወረዳና ወረባቦ ወረዳ በተወሰነ ቀበሌ ውስጥ ሰብሮ በመግባት በሰው ህይወትና በንብረት ላይ ስላደረሰው ጉዳት ይህ ነው ተብሎ የሚነገር አይደለም።